ልዩ ጉዞ ልጋም ከህይወት እመራለሁ። በህይወቴ ከባዱ ክስተት ህይወቴን ለማጣት ጫፍ ይኸው እዚህ ጋር ጫፍ ደርሼ የተመለስኩት በድንግል ማርያም አማላጅነት የተረፍኩት ማለት ይቻላል። ልክ ስራ ጠፍቷል፣ የታክሲ ስራ እና ምን ላድርግ? በመሃል የሆነ የቢራ ፋብሪካ መጋዘን ነበረ ሰፈር አካባቢና አንድ ሳጥን በ3 ብር ነው የሚታሰበው በሰዓቱ ለመጫንም ለማውረድ ብቻ አንድ ሳጥን በ3 ብር ነው። እና በዛ ሳልፍ ለምን አታሰሩኝ? በቃ መጫን ማውረድ አይደል? አዎ ችግር የለውም እሺ ብዬ ጀመርኩ ማለት ነው። ከዛ እሺ ስንት ነው የምትከፍለኝ? እንደ ሰዎቹ እንደ ጓደኞች ስጠይቃቸው ጓደኞቼን 3 ብር ነው። አንድ ተሳቢ ሙሉ ብናወርድ ምናምን ሂሳቤን ሰርቼ አሪፍ ነው በቃ ባዶንም አወረድክ መልሰህ ጫንክም ይታሰብልሃል በቃ። እና እሺ ብዬ በቃ ደስ ብሎኝ ስራ ስለሌለኝ ጀመርኩ ማለት ነው። እሑድ ቀን ነበረ፣ ተሳቢ መጣ። ውሃውን አወርደን ባዶ ሳጥን ጭነን የዛን ቀን በቃ ጥሩ ሳንቲም የማገኝበት ቀን ስለሆነ ጥብሴን አዝዤ ለስላሳዬን አዝዤ በነበረችኝ ሳንቲም እኮ እሷን ብዬ በቃ ለብርታት ሰርቼ ማለት ከባድ ስራ ነው በእርግጥ ያ ሰርቼ ስለማላቅ ለብርታት ይሆነኛል ብዬ እኮ ባለችኝ ሳንቲም አርጌ ምግቤን ብለት አርጌ መጠጥ ጠጥቼ ወደ ስራ። ከዛ በዛ ቀን በማግስቱ ሂሳብ ልክፈላችሁ ምናምን ብሎ 1200 አካባቢ ነው የነበረኝ ደርሰኝ ማለት ነው። ለእኔ በስንት ቢያስብልኝ ጥሩ ነው? በ30 ሳንቲም ሳጥን በ30 ሳንቲም። ከዛስ 1000 ምናምን አይደለ አካፍሉት ለ100 ምናምን ብር 120 ምናምን ብር ነው የሚደርሳልኝ ማለት ነው። 4 ቀን ሰርቼ እኮ 4 ቀን ቢራ አውርጄ ጭኜ 120 ብር ነው የሚደርሰኝ። አሁን ይደርሰኛል? ድሮስ ይደርሰኛል? በምን ሂሳብ? ልዩ ጉዞ ልጋም ከህይወት እመራለሁ። እኔ እኮ የደርግ ዘመን ነዋሪ አልነበርኩ፣ የኃይለ ሥላሴም አልነበርኩ። አሁን እኮ 2009 አካባቢ 8 ወይ 9። ከዛ በቃ ተናደድኩ። ድሃ አይናደድ ድሃ በቃ ተናደድኩ፣ ተቃጠልኩ። ፖሊስ ፌደራል ፖሊስ እንደዚህ አርገውኛል እና አስመልሱልኝ ለማለት ልክ ፖሊስ ሳይ ወደ ፖሊስ ሄድኩኝ ማለት ነው። ለመናገር ነው ገና። ከዛ ወዲያው ሰው ላከና ወደ ፖሊስ የምትሄድ ከሆነ ወየውልህ አለኝ። እኔ ደግሞ ስለተናደድኩኝ እሄዳለሁ ብዬ አለማወቅ እኮ ነው። ድሃ ከሀብታም ጋር በፍጹም እልህ ውስጥ ከተጋባ የሚጎዳው እሱ ራሱ። በቃ ፈጣሪ ያስችልህ፣ ፈጣሪ የስራህን ይስጥህ ብሎ ዞር ማለት ነው ይወቸው። እኔ ግን እንደ ጀግና አደረገኝ በቃ። እዛ ፖሊስ ይዤ መጣሁኝ። የለም ነበር በአጋጣሚ እሱ። በቃ ሲመጣ እንመጣለን ብለውኝ ሄዱ ማለት ነው እነሱ ራሱ። ከዛ ማታ ላይ ብሬን አምጣ እያልኩ ኧረ ና አለኝ ማለት ነው። ጓደኛ ነገር ነበር አብሮት። ከዛ ና አለኝ፣ ና ልስጥህ አለኝ። እንደው 1 ቦክስ ነው ወስዱ ልምጥ ያደረገኝ። ከዛ እንዴት ትመታኛለህ? ጭራሽ ከሱ ጋር ትግል ገጥሜ ቁጭ እንደው የማይመለከተኝ እኮ ነው። ከዛ መጨረሻ ላይ እንጋ ይሄንን ይዘህ ሂድ ይለኝ። ረሎች ይገኛል። ምን አለሽ ብዬ እንኳን 120 ብር ይዤ ብሄድ ፒካፕ መኪና ነበረው አስገባኝ። ቆል አለፈብኝ ይዞኝ በፒካፕ ጓደኛው ኧረ ተው እባክህ ቢለው በፍጹም አለ። በቃ በሰዓቱ የሰው ልጅ ታርዶ
ተቆራርጦ በማዳበሪያ ተደርጎ የሚጣልበት ጊዜ ነበር። የሆነ እንደው እንደ ፋሽን ነገር ሆኖ ነበር እና ያንን ያለኝ ቃል በቃል ራሱን ደግሞና ቆራርጬ ነው የምጥለው ብሎ ይዞኛል። ሄደም ከዳሽቦርድ ጋር እያጋጨኝ ከመሪ ጋር እያጋጨኝ ማለት ነው። በቃ በጣም ከባድ ጊዜ፣ እውነት ለመናገር በጣም መጥፎ ጊዜ። ሰው የልብስ ፋሽን፣ የጫማ ፋሽን ይላል። እኔ የሞት ፋሽን ላይ፣ ዋናው ፋሽን ላይ ተገኘሁኝ። መቆም አይችልም መኪናው። ማታ ነው መሽቷል። ብለምነው በፍጹም። ከዛ ምን አማራጭ አለኝ? መኪናውን መገልበጥ ነበረ። እውነት ለመናገር ሂጄ እዛ ከምሞት መኪናውን መጣል ነው። ከመሪው ጋር ያጋጨኝ ስለነበረ ከዛ መሪውን ያስኩታ አለኝ። መሪውን ይዤ እባክህ ስለ እናትህ፣ እናት የለህም ወንድም የለህም፣ እባክህ ስለ እግዚአብሔር ብያለሁ ብሎ በፍጹም ቀድመ ነበር ማሰብ የነበረብህ። ልዩ ጉዞ ልጋ ከህይወት ትመራለህ አለኝና ነዳው። እንደው አንድ እድል ስጥ እባክህ፣ ከዚህ ጉድ ብቻ አውጣኝ፣ ይዘኸኝ ተመለስ፣ አንድ እድል ብቻ። በቃ መጨረሻ ላይ እሺ አለኝ ማለት ነው። የሆነ በዛ ሰዓት ወደ የት ነበር መሰላችሁ የሚወስደኝ? ቀለበት መንገዱ ነው፣ ጫካ ነገር ያለበት ቦታ ነው የሚወስደኝ። በመሀል ስልኩን አወጣ ምናምን ደወለ። እኔም እየረበሽኩት ስለሆነ ስልኩን መልሶ ዘጋው፣ አልተመቸውም። መጨረሻ ላይ አዙረን ተመለስን ማለት ነው። በቃ ከሞት እኮ ነው የተረፍኩት ጎበዝ። በዛ ልክ መጋዘን ደረስን። እነሱ በጣም ተደናግጠው ነበር የጠበቁ። ልክ ስንደርስ የሆነ ቆዳ ጫማን ያደረገው አፈር አበላኝ። በቃ እዛ ወለሉ ላይ እውነት ለመናገር በቃ ድብ ነው ያደረገኝ። መጨረሻ ላይ እንደዚህ አበል ብሎ እንደ ፖሊዮ 120 ብሩ ባፌ፣ እግዚአብሔር 120 ብሩ ባፌ ከቶት ሁለተኛ ድርሽ እንዳትል ስቲል በዚህ ሰፈር በዚህ በእኛ መስመር እንዳታልፍ እንዳትመጣ እንዳላይህ ያለኝ። እንዴ አረ 120 ብሩን ይቅርብኝ። እንኳን ከዛ መኪና ወረድኩ በሰላም። 120 ብሬን ይዤ የአገር ድብደባ ይዤ ተሸክሜ ቁስል ይዤ ከሞት ያተረፈኝን ፈጣሪን እያመሰገንኩ ወደ ቤቴ። ለሳምንት ከቤት ያልወጣሁም። በቃ ደንግጬ ምን ላድርግ የሆነ መጥተው የሚይዙኝ የሚወስዱኝ እየመሰለኝ ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። እውነት ለመናገር አንደኛ የኔ ችግር ምን ነው ካልተንጠራረው አልኩኝ፣ ካልደረስኩ የማይመለከተኝ ቦታ ላይ እንደው ካልሄድኩ አልኩ፣ ማድረግ የማልችለውን ሰው ገጠምኩ። ከባዱ ነገር ይሄ ነው። የምትችሉትን ነው ማድረግ፣ የማትችሉትን አታድርጉ። ሁለተኛው ነገር ግን ብዙ ጊዜ የጉልበት ሰራተኞች ዝቅ ብለው የሚሰሩ ልክ እንደኔ በሰዓቱ ዝቅ ብለው የሚሰሩ ብዙ ጊዜ ተበዳይ ናቸው። ይበደላሉ፣ በገንዘብ ይበደላሉ፣ በጉልበት ይበደላሉ። የሚደክማቸው ይደክማቸዋል ተብሎ አይታሰብም። ይርባቸዋል ተብሎ አይታሰብም። ገንዘብ ያንሳቸዋል ተብሎ አይታሰብም። በቃ ዝቅተኛ ስራ የሚሰሩ ሁሌ እንደተበደሉ፣ ግን ፈጣሪ ይክሳቸዋል። ሁሉ በየእምነቱ ከጠየቀ ይሰጠዋል። መገፋት አንዳንዴ ጥሩ ነው። ተገፉ፣ በቃ ጥሩ ነው። በቃ መገፋት፣ መረገጥ መልካም ነገር ይዞልን ሊመጣ ነውና እዛ በኋላ ጠፋው በቃ በዛ ሰፈር። ውድ ልዩ ጉዞ ቤተሰቦችን የነበረን ቆይታ በዚህ ተጠናቋል። ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ያድርጉልን። ለነበረን ጊዜ እጅግ በጣም አመሰግናለሁ። ልዩ ጉዞ ልጋ ከህይወት ትመራ